ሰላም እህቴ እህቴንሳሽ ምን አባሽ ፈልገሽ መጣሽ? በቃ አንቺ እኔን ህይወት ከመበጥበጥ ውጪ ሌላ ስራ የለሽም ማለት? ደግሞ ምን አደረኩኝ? ገመናሽን ይዤ በደበኩ? ተይ እንጂ ሱራፌልን በጠርሙስ ስመታው ተደብቀሽ ቪዲዮ ቀርጸሽ ለሮቤል እንደሰጠሽው ማላቅ መስሎሽ ነው? ዋሽቶሻል። እኔ ምንም አይነት ቪዲዮ አልሰጠሁትም። በዛ ቪዲዮ መደራደር የምትችው ከኔ ጋር ብቻ ነው። እሺ መቼ ነው አንቺ ቆይ የገንዘብ ፍቅርሽ ወጥቶልሽ ሰው የምትሆኚው? ይሄ ሁሉ እያባላን ያለው እሱ መስሎኝ። ከፈለግሽ እሱን ቪዲዮ ወስደሽ ለፖሊስ ስጪው። አሁን ከበሬ ዞር በይ። ባንቺ ፋንታ ጀግናሽ እንደታሰረ ሰማ። ሁላችሁም የእጃችሁን ማግኘታችሁ አይቀርም። እሺ ልክ እንደ ሱራፌል። በጣም ፈራው። ቆይ ለነገር ነው እንደዚህ ድረስ የመጣሽው? ለነገሩ ለሮቤል ነገርየው ነበር። ያው እድሌን ልሞክር ብዬ ነው እንጂ አንቺን ማሳሰር አልፈልግም። ምንም ቢሆን እህቴ አይደለሽ? ልክ ነሽ። ምናልባት የሱራፌልን ጽዋ እዚሁ ላጠጣሽ ይችላል። በነገራችን ላይ ቤቴ በጣም ናፍቆኛል። በቅርቡ ተመልሼ እንደምገባ ተስፋ አለኝ። እሱ ህልም ብቻ ሆኖ ይቀራል። ከዚህ በኋላ እንደለማኝ በር ላይ ጮሽ ትይጃለሽ። ምክንያቱም እንዳንቺ አይነቷ ስስት ይሄም ሲያንሳት ነው። መጨረሻሽ እንደደረሰ ስላላወቅሽ በደንብ ፈንጭ። ወይኔ ቲጂ ቆይ ሳሚ ይሄ ነገር እንዴት ነው ሊፈጠር ይቻለው? እኔ እኮ ምንም ሊገባኝ አልቻለም። ማማዬ እንዴት ናት? መታሰሬን ሰምታለች እንዴ? የሆነ ቦታ ለስራ እንደሄድክ ነው የነገርኳት፣ ግን ምንም አላመነችኝም። በጣም ተጨንቃለች። አሪፍ አርክሽ ኩቻዬ። አሁንም ስራው እንደጨረሰ በፍጥነት ይመለሳል ባያት። እሺ ሱራፌል በጣም እንደተጎዳና ኮማ ውስጥ እንዳለ ነው የሰማሁት። እንግዲህ እንዳይሞት እንዲድን መጸለይ ብቻ ነው ያለብን። ቆይ ሻውን አይበለውና ሱራፌል የሆነ ነገር ቢሆን እዚህ እድሜ ልክ ልትታሰር ነው? ኩቻዬ ደግ ደጉ ማሰብ አይሻልም? እውነት ግን ሱራፌልን አንተን የመታው? ለምን እንደዚህ ያልሽኝ? ቤዛን ሳናግራት ግን ምንም ሁኔታው አላማረኝም። የቤቱን ካርታ ፎርጅድ እንዳሰራው ደረሰችበት። ከዛ ቤት አስሬ ካላስቀመጥኩሽ አላት። እሷ ደግሞ ከቤት መውጣት ፈለገች። በመሃል ግብግብ ተፈጠረ። እኔ ደግሞ ስልኳ ዝግ ስለነበረብኝ ቤቱ አይድኩ። ሁለቱ ሲጋጩ ደረስኩ። ታውቂዋለሽ ሰውየው ገና ሲያይኝ ደሙ ይፈላል። ልቀቃት ልጅቷ መልቀቅ አለብህ ስለው ከኔ ጋር ተጣላ። ልክ እንደ ድሮ ማለት ነው? ያውኑ ግን ይለይ ነበር። እሱ በጣም በርትቶብኝ ነበር። ለዛ ነው አንተ እዚህ እሱ እዛ ያለው። ይኸውልሽ እየተደባደብን ነበር። ጸቡ በጣም ከባድ ነበር። እኔ ከታች ሆኜ እሱ ከላይ ላይ ሆኖ እየደበደበኝ ነበር። በመሃል በቃ ድብደባው ሲከፋ የሞት ሞቴን የሚጠጣበት የነበረውን ጠርሙስ አነሳውና ጭንቅላቱን መታወት። መቼም እሱ በእጁ አንተ ደግሞ በጠርሙስ የተደባደባችሁ ራስን መከላከል ነው ሊባል አይችልም አይደል? ኩቻ ለማንኛውም የቤዛ ነገር ላንቺ ነው አደራ የምሰጠውሽ። እኔ ብቻ ነበር አይደል የቀረሁት? ስለ ቅንጅርቲ እስካሁን ምንም ወሬ የለም አይደል? እስካሁን አልደወለም። ማን ያውቃል ይሄኔ ምን ሆኖ እንደሆነ። እባክሽ ኩቻ የቤዛ ሚውት አደጋ ላይ ነው። እና እኔ ምን ቤት ነኝ? አሁንም ያንተ ነገር ሆኖብኝ ነው የመጣሁት። እውነት ግን ሳትነግሪኝ አያትሽ ጌርሽ ልትቀሪ ነበር? አሁን ወሬውን ተውና ከዚህ እንደምንም ብለህ ውጣ። እኔ በዚህ ሰዓት የሚያሳስበኝ ይሄ ብቻ ነው። ግን ቃል እንድትገቢልኝ ይፈልጋለሁ። የምን ቃል? ቤዛ 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 ቤዛ። ቆይ አሁንም እዚህ ጉዳይ ውስጥ ገብተህ እንኳን ቤዛ ነው የምትለው? ስለሷ ነው የምታስበው? ስለሌላ ሰው ማሰብ እንዳለበት አትርሳ እንጂ። እንዴ ስለማማ ማሰብ ካቆምኩ እኮ ቆየክ። እሺ ማማዬንም እየጠበቅሽልኝ። ግን በቃ ከዚህ በኋላ ያለሽኝ አንቺ ብቻ ነሽ። ታውቂያለሽ አይደል? ለችግር ጊዜማ አትረሳኝም አይደል? በቃ ከዚህ ሰዓት በላይ እዚህ ቦታ ላይ መቆም አልችልም። ማማን ንገሪያት በቅርቡ ይመለሳል ባያት። ባትመጣስ? ምን ደህና ዋል እባክህ። በትክክል ያሰብሽው ምንድነው? ጥሩ ጥያቄ ነው። ሉላ ቤዛን መስላ እዛ ቤት እንድትገባ ፈልጋለሁ። ምን ነው ያስደነግጣል እንዴ? እንዴት ነው ማልደነግጠው? እንዴት ሆኖ ነው ሉላ ቤዛ መስላ እዛ ቤት የምትገባው? ዋናው መልካቸው መመሳሰል አይደል? ሌላው እንዴት ቤዛን መምሰል እንዳለባት በደንብ አስተምራታለሁ።
ይሄንን ነገር በደንብ ጭንቅላትሽ ውስጥ አስገቢ። ሉላ ቤዛን መስላ እዛ ቤት ገባሽ ማለት ተዝቆ የማያልቅ ሀብት ባለቤት ሆነሽ ማለት ነው። ደግሞ በቀላሉ አንቺም ያልፈልሻል። በእርግጥ ሀሳቡ አይከፋም። ሀሳቡ ብቻ አይደለም ሂሳቡም የትየለሌ ነው። ግን በደንብ ሉላን ማሳመን አለብሽ። እሺ ምትል ይመስልሻል? እንዴ ሀብታም መሆን ነው እሺ ማትል? ስራዋ ሰው ማስተናገድ መስሎኝ። ሉላን ስለማታውቂያት ነው። የሆነች እኮ ነገር ናት። በእርግጥ በትንሹም ቢሆን ባህሪዋን ስላጠናው ነው እዚህ ነገር ውስጥ አንቺ እንድትገቢ የፈለኩት። ቆይ ግን እርግጠኛ ነሽ ቤዛ በህይወት የለችም? ቆይ ለምንድን ነው የእህቴን ስም እያነሳሽ የምትረብሽኝ? ቆይ ይሄንን ነገር ለምን እያደረኩ ያለው ይመስልሻል? ያ የማይረባ ገሏት ሀብቷን ሊወርስ ነው እያልኩሽ እኮ ነው። እሺ በቃ እሞክራለሁ። ምን አይነት አጣቀኝ ውስጥ ነው የገባሁት? በእርግጥ ሀብታሙ ማን ይጠላል? ግን ደግሞ ሉላ ይሄንን በፍጹም አትቀበል። ምንድን ነው ብቻሽ የምታወሪው? ነይ እስቲ ቁጭ ብለን እናውራ። ትልቅ ቁም ነገር አለ። የምን ቁም ነገር ነው? ገና ገብቼ ምግብ መስራት አለብኝ። መቼም እንደዛ ታደፍቼ ለምኝሽ ድጋሚ መጠጥ አልጠጣሽም አይደል? ምንድን ነው? ሰው ይዞት መጥቶ ነው። አንቺ ብታርፊ እኮ ሰው አያሳርፍም። መቼ ነው አንቺ ግን በሰው ህይወት መቀለድ የምታቆሚ? ቆይ እኔስ እሺ አላሳዝንሽም? ያቺ ልጅ መጣ ነበር አንቺን የምትከታተልሽ። ምን? ሉሲ እባክሽ ስለ ሱራፌል ጥሩ ዜና ንገሪኝ። በጭንቀት ራሴ ሊፈነዳ ነው። ተረጋጊ በቃ ቤዛ፣ ሁሉም ነገር ሰላም ሆኗል። ማለት ሱራፌል ነቃ? አዎ ነቅቷል። ያው ዶክተሩ ወደ ቀድሞ ጤንነት ይመለሳል ብሎናል። እኔ ያልገባኝ ነገር ግን አንቺ ለምንድን ነው ሆስፒታል ያልመጣሽው? ሱራፌልን ሳይው ጨነቀኝ። አታምኚኝም? ገና ሆስፒታል ሲደርስ ነው መተንፈስ የሚያቅተኝ። እሺ ለማንኛውም ፖሊሶቹ ቃለ መጠይቅ ከማድረጋቸው በፊት ሱራፌል አንቺን ሊያናግርሽ ይፈልጋል። ለምንድን ነው ሊያናግረኝ የፈለገው? እሱን እዛ ሄደሽ እሱን ብትጠይቀው ይሻላል። እኔ በምን አውቃለሁ? ይልቅ አሁን ፖሊሶቹ ከመድረሳቸው በፊት አንቺ ብትሄጂ ነው የሚሻለው። እሺ ሄዳለሁ። እባክሽ ሉሲ ለትንሽ ጊዜ እዚህ ልትቆይ ትችያለሽ? ቤቱ ራሱ ሊበላኝ ነው። ለምንድን ነው አብሬሽ የምቆየው? ባልሽ ሊመጣ አይደል እንዴ? ነው ወይስ ተሽሎታል ያልኩሽን አላመንሽኝም? ሳሚ ሉሲ እዚህ ትንሽ ትቆይልሻለች ብሎኝ ነበር። ምናልባት እህቱን ስለዘነጋት ይሆናል። ደግሞስ አሁን ሊፈታ አይደል እንዴ? አብሮሽ መጥቶ እዚህ ሆነልሻል። መቼም እሱ ባንቺ እርም የሚባል ነገር አያውቅም። ቆይ በእኔ ተናደሽብኛል እንዴ? ምን ባንቺ እናደዳለሁ? በዛ ገልቱ ነው እንጂ። አስቢው እስኪ ይሄ ሰውዬ ቢሞት ኖሮ እድሜ ልኩን እዛ እስር ቤት ነበር የሚሆነው ማለት ነው። እንደዛማ በፍጹም አይሆንም ነበር። እኔ ራሴ እጄን ሰጥ ነበር። ምን ማለት? ሳሚ ዋሽቶሻል ሉሲ። ሱራፌልን እኔ ነበርኩ በጠርሙስ የመታሁት። ከዛ በኋላ እዛ ላይ ያለውን አሻራ ሳሚ ያጠፋና እኔ ነኝ ያደረኩት አለ። ውሽ ሳሚ ምንድን ነው የሚሻለክ? እሺ እኔ በዚህ ነገር ምንም ማለት አልችልም። ተመስገን። በስተመጨረሻም የሳሚ ህይወት ከአደጋ ነፃ ሆነ። ሱራፌል ግን ለምንድን ነው ፖሊሶቹን ከማናገሩ በፊት ቤዛን ማናገር እፈልጋለሁ ያለው? ምን እያልሽ ነው አክስቴ? እኔን የምትመስል ሴት አለች? ቆይ ይሄ ምን ማለት ነው? እኔም ስሰማ በጣም ነው የደነገጥኩት። ቲጂ ናት ከስልኳ ላይ አውጥታ የሰጠችኝ። ቲጂ እዚህ የመጣችው ልጅ ናት። ተመልከቹ። እኔ አላምንም። የልጅቷ ፎቶ እኮ ቁርጥ እኔን ነው የሚመስለው። ይሄ እንዴት ሊሆን ይችላል? የቲጂ የልብ ወዳጅ ናት። አሁን ግን በህይወት ያለች አይመስለኝም። ምን? እና ልጅቷ ሞታለች እያልሽ ነው? ቲጂ እንደነገረችኝ ከሆነ የገዛ ባሏ ነው ለሀብቷ ብሎ ያስገደላት። ግን ከጠፋች በኋላ ደግሞ ለቲጂ ለራሷ ቴክስት አድርጋላት ነበር። መልሳ ደግሞ ድምጿ ጠፋ። እኔ ይህንን በፍጹም አላምንም። ተረጋጊ የኔ ልጅ።
እንደዚህ አይነት ጉድ እያየሁ እንዴት ነው የምረጋጋው አክስቴ? ቆይ እኔ መንታት አለኝ እንዴ? አረ እንዴ ስለምን መንታት ነው የምታወሪው? እርግጠኛ ነሽ ግን እህቱ አይደለችም? አንቺ ግን በጣም የተረበሽ ትመስያለሽ። ነገርኩሽ እኮ ሉላ ምንም አይነት እህት የላትም። ቤዛ ግን ከዚህ በፊት መንታት እንደነበራት አጫውታኝ ነበር። አንቺ ደግሞ መጀመሪያ ላይ ያመንሽ መስሎኝ ነበር። እንዴ እኔ ምንም ያመንኩት ነገር የለም። ሉላ እህት የላትም፣ ብቸኛ ልጅ ናት። ስለዚህ ነገር እየዋሸሽኝ ከሆነ ግን መጨረሻ ላይ አደጋ ሊፈጥርብን ይችላል። መልኳ እሷን አይደል እንደሚመስለው? ምን አይነት አደጋ ሊፈጥርብን ይችላል? ምናልባት ይሄ ነገር ቢነቃ ቤዛ ለመሆኗ የሚረጋገጠው በዲኤንኤ ነው። ቤዛና ሉላ እህትማማቾች ከሆኑ ግን ምንም አይነት አደጋ አይፈጥርብንም። እኔ እያወራሽው ያለሽው ነገር ምንም ሊገባኝ አልቻለም። እሺ ለመጨረሻ ጊዜ ልጠይቅሽ፣ መንትዮቹ እህትማማቾች ናቸው? አይደለችም አልኩሽ እኮ። ለምንድን ነው የምታስጨንቂኝ? እና እንዴት መልኳ ከኔ ጋር ሊመሳሰል ቻለ? አላቅም። ምናልባት በአለም ላይ እኛን የሚመሳሰሉ 7 ሰዎች አሉ ይባላል አይደለ? በቃ አንቺን የምትመስልሽ አንዷ ናት። እሷ ናት ልትሆን የምትችለው። እባክሽማ እንደዚህ እያልሽማ አታጃጂኝም። ቆይ እንደ እናት አሳድጌ እዋሽሻለሁ? ቆይ ልጅቷ ግን ምን ፈልጋ ነው የመጣችሁ? የቷ ልጅ? የምትከታተለኝ ናታ፣ እቺ ቲጂ ያልሻት። አዎ አሁን ወደ ጥሩ ጥያቄ መጣሽ። ቁም ነገር ስለሆነ አሁን ተረጋግተሽ አዳምጪ። አክስቴ እሺ እነግርሻለሁ። በምንም አይነት ሁኔታ ውስጥ ብትሆኚ እነግርሻለሁ። ልጅቷ እዚህ የመጣችው አንቺ ሚሊዮነር ለማድረግ ነው። ምንድን ነው ያልሽው? ምን ሆንሻል? ከቅድም ጀምሮ እኮ ስታወሪ እየተበሳጨሽ እኮ ነው ያለሽው። በቃ አሁንም የቤዛ ፍቅር አልወጣልህም አይደለ? ይሄ ጥያቄ አሁንም ካፍሽ አልጠፋም? እንዳትዋሸኝ ሳሚ፣ ለቤዛ በለዚህ እንደገባ ሰምቻለሁ። ምን? ማን ነው እንደዚህ ያለው ደግሞ? ቤዛ ልበልህ? ይሄንን መስዋዕትነት እንደከፈልክላት ለማንም እንዳትናገሪ ብልሃት ነበር አይደል? ኩቻ አንቺ እንደምታስቢው እኮ አይደለም። እና እንዴት ነው ቤዛን ከነሱ ራፌን ለመጠበቅ ያንን ሁሉ ነገር አደረክ? እሺ ብዬ ተቀበልኩኝ። እንዴት ነው ይሄንን ሁሉ ወንጀል አንተ የምትቀበልላት? እስኪ ንገረኝ። ሌላ ነገር ከሌለ ማለቴ ነው። ይሄን ነገር እንዴት ብዬ ባስረዳሽ እንደሚገባሽ አላውቅም። የሚበቃኝን ያህል ስለተረዳውክ ጉንጭን ባታለፋ ደስ ይለኛል። እና ደግሞ ከስር ልትፈታ ስለሆነም ደስ ብሎኛል። ኩቻ ቤዛ ምን ነካት? ይሄን ነገር ለማንም እንዳትናገር ያላልኳት ነበር? ይሄ ነገር ላንቺ ከባድ እንደሆነ አውቃለሁ የኔ ልጅ። ከባድ እንደሆነ? እንዴት ነው ቀለል አድርገሽ ከባድ እንደሆነ የምትይው? ቆይ አንቺ እንዴት በዚህ እብድ ሀሳብ ትስማሚያለሽ? እንዴት ነው ማልስማማው? የኔስ ይቅር፣ ያንቺ እኮ ህይወት በአንዴ ነው የሚቀየረው እኮ። ማላውቀውን ሰው አግብቼ ነው የኔ ህይወት የሚቀየረው? ቲጂ ከሰውየው ጋር መቆየት የለብሽም ብላለች። ያ ሰውዬ እኮ ሊገልሽ ያቀደ ሰው ነው። በፈጠረሽ አክስቴ እንደዚህ አይነቱን የማይረባ ወሬ አቁሚ። ምን ነው ፈራሽ እንዴ? ሊገልሽ ነበር ያልኩት እኮ አንቺን አይደለም። አንቺማ ካራክተር ነሽ። አዎ ካራክተር ብቻ ነኝ። ግን ምናልባት ያ ሰውዬ ድጋሚ ሊገለኝ ከሞከረ የእውነትም ሞተው እኔ ነኝ። በጭራሽ አላደርገውም። ቲጂ አብራሽ ትሆናለች እዛው ቤት። ስራዋ ሁሉ አንቺን መጠበቅ ይሆናል። በነገራችን ላይ ከዚህ በፊት ሚስቱን መርዞ ሊገላት ሲል ያዳነችው እቹ ቲጂ ናት። አያገባኝም። እኔ ግን በጭራሽ እዛ ቤት ሌላ ሰው አልገባ። ትሄጃለሽ ሉላዬ። እንዴ ማን ያውቃል? ፈጣሪ ለኛ ብሎ ያመጣልን የማታ ሲሳይ ሊሆን ይችላል። ለገንዘብ ይህን ያህል እንደምትጓጊ አላውቅም ነበር። አንቺ አትጓጊም? ራሴን አደጋ ውስጥ በውሸት የማገኘው ገንዘብ በፍጹም ሊያጓጓኝ አይችልም። እና ያንን ሁሉ ሀብት የአሳማ ይጫውትበት ነው የምትይው? ቆይች ሴት የነገረችሽ ነገር በሙሉ እውነት እንደሆነ እንዴት አወቅሽ? መቼም እንደዛ እያነባች አትዋሸኝም አይደለ? ብታይ ስለ ቤዛ ስታነሳ እኮ እንባ ነው የሚቀድማት። ለዚህ ነው እኔም ባየችኝ ቁጥር እየየ ብላ ያነባችሁ። አየሽ፣ አንቺን ስታይ ለምን ታነባለች? ወይ ስለምትመሳሰይ ይሆናል። እና ደግሞ ደንግጣም ሊሆን ይችላል እኮ። ስትደነግጭ እኮ እንባ ሁሉ ይጠፋብሻል። ሰሚኛልሽ አክስቴ፣ እኔ ይሄንን የእብድ ስራ መቼም አላደርገው። ይልቅ ያቺ ሴት ከህይወታችን እንድትወጣ ንገሪያት። እንደዚህ እንደምታስቸግሪኝ አውቅ ነበር። በመጨረሻ መስማማትሽ አይቀርም። ማን ያውቃል?
ፈጣሪ እኔንም ከዚህ ህይወት እንደወጣ አስቦ ሊሆን ይችላል። ልክ ከእስር ቤት እንደወጣው አንቺን ለማግኘት ነው ወደዚህ የመጣሁት። ለምን ትጠብቀኛለህ? ወደ ውስጥ ብትገባ እኮ ይሻል ነበር። ማማ ናፍቃለች። አብረን እንድንገባ እኮ ነው አንቺን እየጠበኩሽ ያለሁት። አንተን መጠበቅ ካቆምኩኝ እኮ በጣም ቆየኝ። እስከ ዛሬም እድሜን ማቃጠሌ በጣም ይቆጨኛል። አሁንም በቤዛ ጉዳይ እንዳኮረፍሽ ነው አይደል? ከዚህ በኋላ ያንተ ናት። እሷም የሱራፌል እኔም ደግሞ ያንተ አይደለም። እሺ ይቅርታ። እኔን ሳይሆን ራስን ነው ይቅርታ መጠየቅ ያለብህ። በላውን እጄ ልቀቀኝ ሳሚ። ገብቼ ሻንጣዬን ማዘጋጀት አለብኝ። ወደ አያትሽ ጋር ተመልሰሽ ትሄጂ ነው? እና እዚህ ምን ቀረኝ ብዬ ልቅር? ተመልሰሽ የምትሄጂ ከሆነ ለምንድነው ታዲያ ሻንጣሽን ይዘሽ የመጣሽው? የምመለስ አልመሰለኝም ነበር፣ ግን ለካ በጣም ተሳስቻለሁ። ሲጀመር እኮ እኔ በአንተ ጉዳይ አንድ ቀን እንኳን ልኮኝ አላውቅም። ስለዚህ መሄድ ነው የምትፈልጊው? ሂጂ ዳግመኛ ላትመለሽ ጥርግ ብለሽ እሺ። ከዛም በኋላ ግን ተመልሰሽ ወደ ህይወቴ እንዳትመጪ። እኔም ኩቻ የምትባል ሴት አላውቅም፣ አንቺም ሳሚ የሚባል ሰው አታውቂም። እሺ ሂጂ፣ አሁኑ እንዳትመለሽ ድጋሚ። አሳይቼ ማስፈራራት እችላለሁ። ባልሽም በጠርሙስ ብለሽ ልትገይ ስትይ ያለው ቪዲዮ እጄ ላይ ያለ ነገር ነው። ያ አይሆንም። ለፈጣሪ ምስጋና ይግባውና ሱራፌል ወደ ጤናው ተመልሷል። እዛ ቤት ስትገባ ጤነኛ ሆኖ ካየችው ያ አይሆንም። እሺ አሁን ይሄ ቪዲዮ ምን ይሰራልኛል? ምን ፈልገሽ? ምን ልታዘዝ ነው የሚባለው? ሰሚኛልሽ? ከዚህ በኋላ ባትከታተኝ ደስ ይለኛል። ሲመስለኝ ሀብታም መሆን አትፈልጊም። አዎ አልፈልግም። አክስትሽ ግን የምትፈልግ ይመስለኛል። ካክስቴ ብትርቂ ይሻልሻል። እስኪ ንገሪኝ፣ ምን ሆነ ያልገባሽ? ማለቴ ምንድነው ቅር ያለሽ? ሲጀምር አንቺን አላመንኩሽም። እሺ አንድ ያረፍ በይና ማውራት እንችላለን? እንድቀመጥ አይፈቀድልኝም። እርግጠኛ ነኝ እዚህ ብዙ ነገር አይፈቀድልሽም። ሌላው ቢቀር ቆንጆ ምግብ እያቀረብሽ አንቺ የምትበይው ግን የማይረባ ነገር ነው። እና አንቺ ምን አገባሽ? በነገራችን ላይ ነፍሷን ይማራትና ቤዛ ትልቅ ሆቴል ነበራት፣ አሁንም አላት። ካስተናጋጅነት ባለ ትልቅ ሆቴል ባለቤትነት እንዳለ እድል እየነገርኩሽ ነው። አንቺ ግን መስማት አትችይም እንዴ? አልፈልግም አልኩሽ እኮ። እና ይሄ ሁሉ ሀብት ያ የማይረባ ይብላው እያልሽ ነው? ሰሚኛልሽ? ካሁን በኋላ ከኔም ካክስቴ ማትርቂ ከሆነ ጉዳዩን ወደ ህግ እንደምወስደው ወቂ። እሺ ማኪያቶ ጠቆር ይበልልኝ። እሺ እቺ ልጅ እውነትም ከጠበቅኳት በላይ በጣም ደረቅ ነች። ላምነሽ ቤዛ። አሁንም የሀብት ጉዞሽ እንደቀጠለ ነው። ከሁሉም ሰው በላይ ነክሰሽ የምትታይበት ጊዜ እየደረሰ ነው። በጣም ፈርቼ ነበር። ተፈትቻለሁ። እንዴት ነሽ? ደህና ነኝ። ሱራፌል እንዴት ነው? ደህና ነው።
ሰሞኑን ዶክተሮቹ ከሆስፒታል ይወጣል ብለዋል። ቤዛ ሱራፌል ምን ብሎሻል? ሚስቱ ሆኜ ካልቀጠልኩ እኔ እንደምታውት ለፖሊሶቹ እንደሚናገር አስፈራራል። እና ባለሽ ሀሳብ ተስማማሽ? ለነገሩ ብስማማም ባልስማማም አንተ መፈታተህ አይቀርም ነበር። ቤዛ እኔ ያልኩሽ ሱራፌል ባለሽ ሀሳብ ተስማማሽ ወይ ነው? አዎ በእርግጥ እኔም መታሰሩን አልፈልገውም። እንኳን ተስማማሽ። ስለዚህ አሁን መልሰሽ ቃልሽን ታጥፊያለሽ። አንቺ እሱን በጠርሙስ ስትመቹ የሚያሳይ ምንም አይነት ማስረጃ ማንም ጋር የለም። ቲጂ ጋር ያለው ቪዲዮስ? ለካ እሱም አለ። ባለፈው እኔ ጋር መታ ቪዲዮን ካልገዛሽኝ ብላ ነበር። እቺ የተረገመች ብትገዣትም እኮ ኮፒውን በፍጹም ልታጠፋው አትችልም። ለሱራፌል ከሰጠችው እድሜ ልኩን በሱ ቪዲዮ ሲያስፈራራኝ ነው የሚኖረው። ቢሆንም ግን ከዛ አውሬ ጋር ድጋሚ አብረሹ አትሆኝ። እኔም አልፈልግም። ቆይ ቤዛ ለምን ቲጂን ያግኝቻ አላወራትም? ግድ የለም እኔ ባገኛት ይሻላል። ግን እኮ ያቺ እባብ ድጋሚ ልትታመን የምትችል ሰው እኮ አይደለችም። የሆነ ሌላ መንገድ ብንፈልግ የሚሻል ይመስለኛል። እኔ ወንጀለኛ እንደነበርኩ የሚያሳይ መረጃ ያዘችው ብቸኛ ሰው ቲጂ ናት። ወይኔ ሳሚ እዛች የተረገመች ተምጅጅ ላይ ልውደቅ። ወይኔ 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 ሳሚ አስብ። የሆነ መንገድማ ሊኖር ይገባል። አንዴ ማውራት እንችላለን? እኔ ነው አንቺም ባይሆን ደስ ይለኝ ነበር። አንድ ቀን ላንቺ ያለኝ ፍቅር ገብቶሽ እንደምታቀርብኝ እርግጠኛ ነበርኩ። አትልፊ፣ አንቺን መቼም አላቀርብሽም። ያንን ቪዲዮ ሳላስፈቅድሽ በመቅረጼ ቂም ይዘሽብኛል መሰለኝ። እውነቴን ነው። ከልብሽ ተጸጽተሽ ይቅርታ ብትጠይቂ ምንም ሳላወላውል ይቅርታ አድርግልሽ ነበር። ደግሞም ታውቂያለሽ አድርጌው ነበር። እና አሁን ከመንገድ ያስቀረሽኝ ድጋሚ ይቅርታ እንድጠይቅሽ ፈልገሽ ነው? ያንን ቪዲዮ ምን ልታደርጊው ነው? መቼም ሱራፌል ወደ ቀድሞ ጤናው እንደተመለሰ ሳትሰሚ ቀረሽ አይመስለኝም። ስለዚህ ቪዲዮን ነው የፈለግሽው ማለት ነው? እሺ ስንት ልግዛሽ? ባለፈው ለምን አልፈልግም አልሽ? እያወራን ያለነው ስላሁን ነው። አልገባኝም። ቆይ ለምንድን ነው አሁን ያ ቪዲዮ ያስፈራሽ? አያገባሽም። የምሸጠውን እቃ ለምን እንደምሸጠው ማወቄ መጥፎ ነው? ቆይ ገንዘብሽን አይደል የምትፈልጊው? ታውቂያለሽ፣ በአሁን ሰዓት ይሄ ቪዲዮ ካንቺ ይልቅ ለሱራፌል የሚጠቅመው ይመስለኛል። ደግሞም ካንቺ የተሻለ ዋጋ እንደሚሰጠኝ በጣም እርግጠኛ ነኝ። ተሳሳትኩ? ለምንድን ነው ግን አሁን ይሄን ያህል እየጠላሽኝ ያለሽው? እንደ ቆሻሻ ጠርገሽ ከቤትሽ ያባረርሽኝ የምረሳ ይመስልሻል? ገና በቅርቡ ለዛ ስራሽ የእጅሽን ታገኛለሽ። እንደውም ማለት ነው ያንን ቪዲዮ ላንቺ ከምሸጥ ይልቅ ለሱራፌል በነፃ በሰጠው ይቀለኛል። እሺ ደግሞም ያለ ነገር አይደለም ይሄንን ቪዲዮ ፈልገሽ የመጣሽው። እኔ ነኝ ጥፋተኛ። ሲጀምር አንቺን ለማግኘት መሞከር አልነበረብኝም። አላሳልፍም። ለምን ነው የማታሳልፈኝ? በቃኝ። እኔ እዚህ ምንም መቀረበት ምክንያት የለኝም። ጉቻዬ የምር ጥለሽ ልትሄጂ ነው? አዎ፣ ከዚህ በኋላ አንተ ምንም ብትሆን ተመልሼ አልመጣም። እርግጠኛ ነሽ ተመልሰሽ አትመጪም? አዎ እርግጠኛ ነኝ ተመልሼ አልመጣም። ጉቻዬ ለቤዛ ያደረኩትን ነገር እኮ አንቺም ብትሆኚ እኮ ማድረግ አይቀርም ነበር። ይሄንን ሽምገላህን ወደዛ አድርግልኝ። አሁን አሳልፈኝ። አፈቅርሻለሁ ብዬ ለቤዛ ልነግራት አስቤ ነበር። ምን ትኛለሽ? አትረባም። እሺ
በፍጹም ድጋሚ ላጣሽ አልፈልግም። ይሄ ስሜት መቼ እንደተሰማኝ አላውቅም፣ ግን በቃ ከአጠገቤ ስትርቂ ናፈቅሽኝ። ውስጥ ያለሽው አንቺ ብቻ ነሽ። በጣም ነው